ጤና ይስጥልን እንዴት አላችሁ? አሁን ላይ የተጫዋቾች ዝውውርን በተመለከተ የዓለምን እግር ኳስ ማህበረሰብ ቀልብ ሰቅዞ የያዘው የብራዚላዊ እግር ኳሰኛ ብሩኖ ጊማሬሽ ጉዳይ ሆኗል። በተለይ ደግሞ የአርሰናል ደጋፊዎች ተጫዋቹ ከኒውካስትል ወደ ሰሜን ለንደን የሚያደርገውን ዝውውር በጉጉት ነው የሚጠብቁት። በዚህም እንግዲህ የሰሜን ለንደኑ ክለብ አርሰናል የአማካይ ክፍሉን በከፍተኛ ደረጃ ለማጠናከር የኒውካስትል ዩናይትድ እና የብራዚል ብሔራዊ ቡድን ኮከብ የሆነውን ብሩኖ ጊማሬሽን ለማስፈረም እያደረገ ያለው ጥረት የዝውውር ገበያውን ገዝቶታል ማለት ይቻላል። ዝውውሩም አሁን ላይ ጫፍ ላይ ደርሷል ነው እየተባለ ያለው። ሂደቱን እንግዲህ በተወሰነ መልኩ ለማየት እንሞክራለን። የተለያዩ ነጥቦችን እዚህ ላይ እያነሳን ነው ቆየው እንግዲህ አንደኛው የተጫዋቹ ፍላጎትና የግል ስምምነት ነው። እንግዲህ ታዋቂው የዝውውር መረጃ ምንጭ የሆነው ጣሊያናዊው ፋብሪዚዮ ሮማኖ እንዳለው ከሆነ አርሰናል ከብሩኖ ጊማሬሽ ጋር በግል ጥቅምና በኮንትራት ዙሪያ ሙሉ በሙሉ ስምምነት ላይ ደርሰዋል። ይህ ግልጽ ሆኗል። ብሩኖ ወደ አርሰናል የመዛወር ፍላጎትም እንዳለው ለኒውካስትል አመራሮች ከቀድሞ ጀምሮ በግልጽ አሳውቋቸዋል። ተጫዋቹ እንግዲህ ከክለቡና ከደጋፊው ጋር ያለው መልካም ግንኙነት እንዳይበላሽ በእርግጥ በአክብሮት ሂደቱን እየተከታተለ ይገኛል ከኒውካስትል ጋር። ይህ ጸባይ መልካም የሚባል ተጫዋች ነው በነገራችን ላይ ከብቃቱ ባሻገር። ከዛ ውጪ የቀረቡት ጥያቄዎችና የኒውካስትል አቋም ምን ይመስላል የሚለውንም መመልከት ግድ ይሆናል። አርሰናል ቀደም ሲል እንግዲህ በቃል ደረጃ 55 ሚሊዮን ፓውንድ እና በወኪሎች በኩል ደግሞ 65 ሚሊዮን ፓውንድ አቅርቦ እንደነበረ ይታወሳል። ይህንንም በተለያየ መልኩ ነግረናቸዋል። በኒውካስትል በኩል ደግሞ ይህ በተደጋጋሚ ውድቅ ተደርጓል። አሁን ደግሞ መድፈኞቹ ይፋው የ70 ሚሊዮን ፓውንድ ጥያቄ አቅርበዋል ተብሏል። እንግዲህ አንዳንድ መረጃዎችም ውድቅ ሆኗል የሚሉ አሉ። ነገር ግን ይህ በይፋ አልተነገረም። ግን አንዳንድ እነዚህ ውድቅ ሆኗል እንደዛ የሚሉ የታብሎይድ ወሬዎች ሊሆኑ ይችላሉ ተብለው ነው የሚነገሩት። ነገር ግን ትልልቅ ሚዲያዎች አሁንም እንደውም አንዳንዶቹ አርሰናል ገና 70 ሚሊዮን ፓውንድ ሊያቀርብ ነው የሚሉ ናቸው። አንዳንዶቹ አቅርቧል የሚሉ ናቸው። ከዚህ በኋላ እንግዲህ ነገሩ ወደኋላ ይሄዳል ተብሎ አይጠበቅም በነገራችን ላይ። ስለዚህ ዝውውሩ የመሰካት እድሉ እጅግ ከፍተኛ ነው ተብሏል። ለምን የሚለውን እንግዲህ ወደ ታች የምናነሳው ይሆናል። የክለቦቹ ለአስጨራሽ ድርድርን በዚህ ላይ ተጠቃሽ ሆኗል። ኒውካስትል አንቶኒዮ ጎርደን እና ሳንድሮ ቶናሊን በዚህ የዝውውር መስኮት በመሸጡ ምክንያት አሁንም ሌላ ቁልፍ ተጫዋች አሳልፎ ለመስጠት ብዙ ፍላጎት እንደሌለው ቀደም ብሎ አሳውቆ ነበር። ግን የአርሰናል ፍላጎት እየገፋ ሲመጣ የተጫዋቹ የብሩኖ ጊማሬሽን ፍላጎት ወደ አርሰናል የመሄድ መሆኑን አጥብቆ ሲገነዘብ ተጫዋቹ መሄድ እንደሚፈልግ አሳውቋል። ግን የምጠይቀውን ገንዘብ አርሰናል ሊከፍል ይገባል የሚል ነው አቋሙ ያለው። እንግዲህ የኒውካስትል የቅርብ ዘጋቢ ሊራይደር እንዳለው ከሆነ ኒውካስትል በ70 ሚሊዮን ፓውንድ ብሩኖን የመሸጥ ፍላጎት የለውም። እንግዲህ ከዚህ እንዲጨምር ይፈልጋል። ዝውውሩ እንዲሳካ ከተፈለገም አርሰናል ትልቅ ገንዘብ ጥያቄ ማቅረብ ይኖርበታል ብሏል ይህ ጋዜጠኛ። ይህ እንግዲህ በሁሉም የሚታመን ነው ማለት ነው። ምክንያቱም ተጫዋቹ ከዚህ በላይ ይገባዋል። በእርግጥ ዘንድሮ የተጫዋቾች ገበያ ትንሽ የዋጋ ንረት ታይቶበታል እና ከዚህ አንጻር ብሩኖ ጊማሬሽ ከፍተኛ ብቃት ያለው ተጫዋች እንደመሆኑ እሱም ከፍተኛ የሆነ ገንዘብ ያስፈልገዋል የሚለው የብዙዎች እምነት ነው። ይህም እንግዲህ እስከ 85 ሚሊዮን ፓውንድ ሊደርስ ይችላል። ቀድም ሲል በእርግጥ ኒውካስትል 100 ሚሊዮን ገደማ ፓውንድ አካባቢ እንደሚፈልግ ነው ሲያሳውቅ ነበረው። ነገር ግን አሁን ቀነስ እያደረገ እስከ 85 ሚሊዮን ፓውንድ ከከፈለ አርሰናል መውሰድ ይችላል የሚል አቋም እንደያዘ ነው መረጃዎች የሚያሳዩት። የአርሰናል የፋይናንስ መርህ ግን እዚህ ላይ ትንሽ ወዲያ የማያወላውል ነው። አርሰናልና አሰልጣኝ ሚካኤል አርቴታ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው፣ ምንም ጥርጥር የለውም። ነገር ግን ደግሞ ያልተገባ እና ከልክ ያለፈ ዋጋ ክፍያ መፈጸሙ የገበያውን ሚዛን ማሳጣት ይሆናል በሚል ይሄን አይሄዱበትም ተብሎ ነው የሚታመነው። ደጋፊው ግን ነገሩ እንዲፋጠን ይፈልጋል። ሚካኤል አርቴታ የፕሪሚየር ሊጉን ዋንጫ ካስረከበን በኋላ የሚፈልገውን ተጫዋች እንዲመጣለት የሚፈልገውን ተጫዋች ለምሳሌ እንደ ብሩኖ ጊማሬሽን አይነት ልናስፈርምለት ይገባል። ነገሩን በጣም ቀለል አድርጎ ማየት ይገባዋል። አርሰናል ከገበያው ዋጋ ጋር ከወቅቱ የገበያ ዋጋ ጋር መራመድ አለበት የሚል እየቀረበ ነው ከደጋፊዎች። አርሰናል ዝውውሩን አጠናቆ ለሚካኤል አርቴታ ማስረከብ አለበት እያሉ ይገኛሉ ደጋፊዎች። ይህ ከሆነ እንግዲህ ተደጋጋሚ ዋንጫ ይገኛል የሚል አቋም አላቸው። የሰሜን ለንደኑ ክለብ እንግዲህ አርሰናል ከ22 ዓመታት ረጅም ጥበቃ በኋላ የፕሪሚየር ሊጉ ዋንጫን ማሸነፉን ተከትሎ የደጋፊዎች ትኩረት ሙሉ በሙሉ ወደ ክለቡ የክረምት ዝውውር እንቅስቃሴ ዙሯል ማለት ይቻላል። አሰልጣኝ ሚካኤል አርቴታም ቡድኑን ወደ ትልቅ ስኬት በመመለስ የታሪክ አካል መሆን ችሏል ማለት ነው። እንግዲህ በውድድር ዘመኑ ማጠቃላይ ላይ የታዩት ክፍተቶች ነበሩ በአንዳንድ ተጫዋቾች በኩል። እነሱን መድፈን ደግሞ የበላይነቱን ለማስቀጠል የኒውካስትል ዩናይትድን የመሃል ሜዳም ሞተር ብሩኖ ጊማሬሽን በዋና ኢላማ ይዞ እየሰራበት ይገኛል። በተለይ ለአማካይ መስመሩ አሁንም የተወሰኑ እዚህ ላይ ነጥቦችን ብናነሳ መልካም ይሆናል። አንደኛው የአርቴታ እምነትና የቦርዱ ግዴታ ላይ የሚነሱ ሐሳቦች ናቸው። አርቴታ
ቡድኑን ከነበረበት የቀውስ ደረጃ ዝቅተኛ የሚባል ደረጃ ላይ አንስቶ የፕሪሚየር ሊግ አሸናፊና የሻምፒዮንስ ሊግ ፍጻሜ ተፋላሚ ማድረግ ችሏል ይህ አሰልጣኝና ይህ ደግሞ በቦርዱና በባለቤቶቹ ማለትም በክሮንኬ ቤተሰቦች ዘንድ ያለው ተሰሚነት እንዲያድግ አድርጎታል። ይህ የሚካድ አይደለም። ደጋፊዎች እንደሚሉትም ከሆነ አርቴታ ትልቁ ዋንጫ ላስረከበበት ዋጋ ቦርዱ የሚፈልገውን ተጫዋች የመግዛት ግዴታ አለበት። ጊማሬሽ ደግሞ ከዚህ ውስጥ አንዱ መሆን አለበት የሚሉ ሀሳቦች እየተደመጡ ነው። በእርግጥ የክለቡ አለቆችም ባለቤቶችም ቀደም ሲል ዘንድሮ ስም ያላቸውን ተጫዋቾች ወደ ቡድኑ እንሰበስባለን እናካትታለን የሚል ቃል ገብተዋል። ነገር ግን ከሞርጋን ሮጀርስ ጉዳይ ጋርም በተያያዘ ወደ ኋላ ያሉበት ነገር አለና ቃላቸውን አልጠበቁም የሚል ቅሬታ እየተነሳባቸው ይገኛል። ሌላው እንግዲህ ብሩኖ ጊማሬሽ ለምን ያስፈልጋል የሚለው ነው አንዱ ትልቁ ነጥብ። እንግዲህ በአርሰናል ቤት ዴክላን ራይስ እና ማርቲን ዙቢሜንዲ አሉ። ሌሎች እነ ማርቲን ኦዴጋርድም አሉ፣ ሚካኤል ሜሪኖ፣ የረቺዚ አሉ በዚህ አማካኝ ክፍል ላይና ብሩኖን መጨመር ደግሞ የአርሰናልን የአማካኝ ክፍል በቴክኒክ በአካላዊ ብቃትና ጫና በመፍጠር በኩል ሙሉ ለማድረግ ያግዛል። ብሩኖ እንግዲህ ጨዋታዎችን የመቆጣጠርና የፉክክር ስሜትን የመጨመር ከፍተኛ ችሎታ ያለው በመሆኑም ለአርቴታ የጨዋታ ስልት ፍጹም ተስማሚ ነው ተብሎ በብዙዎች ይታመናል። ስለዚህ በደንብ ወደፊት እየገፋ እንዳለ ነው መረጃዎች የሚያሳዩት። ሌላው እንግዲህ የዝውውሩ እውነታና ተፎካካሪዎችን ደግሞ ማየት ያስፈልጋል። አርሰናል ለብሩኖ ጊማሬሽ እስከ 70 ሚሊዮን ፓውንድ ከዛም ሊበልጥ ይችላል በአሁን ባለው ደረጃ ነው ለማቅረብ እያሰበ ያለው ወይም ያቀረበው ማለት እንችላለን። ኒውካስትል ቁልፍ ተጫዋቾችን አሳልፎ ለመስጠት የሚጠይቀው ዋጋ ደግሞ ከፍተኛ ነው። ቁልፍ ተጫዋቹ ነው ይሄ ብሩኖ ጊማሬሽ የኒውካስትል አምበል ነው። ሆኖም ተጫዋቹ ደግሞ ወደ አርሰናል ለመዛወር በግል ደረጃ ፍላጎት አሳይቷል። ከአርቴታ ፕሮጀክት ጋር ተስማምቷል። መድፈኞቹ በድርድሩ ወቅት የተሻለ አቅም እንዲኖራቸውም ይሄ የሚያደርግ ነው ተብሎ ነው የሚታሰበው። እንግዲህ ቀብረር ብለው ነው መድፈኞቹ እየሰሩ ያሉት ማለት ነው ብዙ ነገሮችን ሲገጣጠሙ። እዚህ ላይ የአርሰናል ደጋፊዎች መልእክት ግልጽ ነው። ዋንጫ ላነሳው አሰልጣኝ ሚኬል አርቴታ የሚፈልገውን መሳሪያ ጨምሩለት፣ ስጡት የሚል ሆኗል። አርሰናል አሁን ባለው የፋይናንስና የስፖርታዊ ስኬት አቋሙ ደግሞ ብሩኖ ጊማሬሽን የማስፈረም ሙሉ አቅም አለው ማለት ይቻላል። የዝውውር መስኮቱ ሳይዘጋም ድርድሩን በፍጥነት ማጠናቀቅ የአርቴታን የተፎካካሪነት ዘመን ይበልጥ ያጠናክረዋል ተብሎ ይታሰባል። እንግዲህ በሚዲያዎች የሚሰጡ ደግሞ ትንታኔዎች መነሻ ምንድናቸው የሚለውን ብናይ ጥሩ ነው። አንደኛው የአርሰናል ስትራቴጂ ለውጥና የጨዋታ ስልት ላይ ነው። አርሰናል ማርቲን ዙቢሜንዲ እና ዴክላን ራይስ ባሉበት አማካይ ክፍል ላይ ብሩኖ ጊማሬሽን ለመጨመር መፈለጉ የአርቴታን የረጅም ጊዜ እቅድ ያሳያል የሚሉ መረጃዎች አሉ። ሊያንድሮ ትሮሳርድን ከሸጡ በኋላ አርሰናሎች የፊት መስመሩንና የአማካይ ክፍሉን የማጥቃት አቅም ማሳደግ በእጅጉ ፈልገዋል። ለዚህም የተለያዩ ተጫዋቾችን እያነጋገሩ እየፈተሹ ይገኛሉ። ብሩኖ ጊማሬሽ ደግሞ ኳስ በማመቻቸትም ጨዋታ በመቆጣጠርም እንዲሁ አካላዊ ብቃቱም በእነዚህ ረገድ ለፕሪሚየር ሊጉ ተስማሚ የሆነ ተጫዋች ነው እና የአርሰናልን የአማካይ ክፍል የላቀ ደረጃ ላይ ያደርሰዋል ተብሎ የሚታመን ተጫዋች ነው። ሊጉንም ጠንቅቆ ያውቃል፣ እንግሊዝ ፕሪሚየር ሊግ ላይ በኒውካስትል በመጫወቱ ማለት ነው። ከዛ ውጭ የኒውካስትል አቋምና የፒያሳር ፋይናንሻል ፌር ፕሌይ የሚባለው ተጽዕኖ በዚህ ዝውውር ላይ አንዳንድ የሚነሳ ነጥብ ሆኗል። ኒውካስትሎች እንግዲህ ቀደም ሲል እንደ አንቶኒዮ ጎርደን እና ሳንድሮ ቶናሊ ያሉ ትልልቅ ተጫዋቾችን ሽጠዋል። በዚህም ምክንያት በፋይናንሻል ፌር ፕሌይ ፒኤስአር ሕግ በኩል የሚገጥማቸው ስጋት ቀንሷል ማለት ይቻላል። ነገር ግን አሁንም ላይ ብሩኖን የመሸጥ የፋይናንስ አስገዳጅነት ላይኖራቸው ይችላል። ግን ደግሞ ተጫዋቹ ልቀቁ ይብሏል እና ይሄ አካሄድ በድርድሩ ወቅት ላይ የበላይ እንዲሆን ለአርሰናል በር የሚከፍት ነውና ይህም አንድ እየተነሳ ያለ ነው። የተጫዋቹ ፍላጎትና ሚናው ቀደም ብለንም እንዳነሳ ነው እንግዲህ በዘመናዊ እግር ኳስ የተጫዋቾች ፍላጎት ትልቅ ቦታ አለው ማለት ይቻላል። ብሩኖ ከቀረበው ፕሮጀክት ጋር በመስማማቱና ለክለቡ ለመልቀቅ ፍላጎት እንዳለው ማሳወቁ ለአርሰናል ትልቅ የድርድር አቅም ይሰጠዋል ማለት ይቻላል። ሆኖም ብሩኖ ከደጋፊው ጋር ጠብ መፍጠር አይፈልግም። እንግዲህ አስገዳጅ የዝውውር ጥያቄ ያቀርባል ወይም በአርሰናል የኒውካስትልን የዋጋ ጥያቄ እንዲሁ የሚያሟላ ቅናሽ ያቀርባል የሚለው የዝውውር መጨረሻን ይወስነዋል ማለት ይቻላል። መቼም ግን እንደ አሌክሳንደር ኢሳቅ ባለፈው ዓመት እንዳየነው አይነት ዝውውር እሰጥ አገባ እንደማይፈጠር በተጫዋቹና በኒውካስትል መካከል እንግዲህ ይጠበቃል። ትልቁ መሰናክል ግን የአርሰናል አሁንም ቆራጥ አመራር ነው የሚሆነው፣ ውሳኔ መስጠት ነው የሚሆነው። የአርሰናል የዝውውር ገበያ መርህ ጥብቅ ነው። እንግዲህ አርሰናል ቀደም ሲል ሞርጋን ሮጀርስን ለማስፈረም እስከ 100 ሚሊዮን ፓውንድ አካባቢ ለመክፈል ዝግጁ እንደነበር ሲነገር ነበር። ቸልሲዎች በመሃል ገብተው 117 ሚሊዮን ፓውንድ ሲያቀርቡ ከውድድሩ ወጡ አርሰናሎች እና ቼልሲ ላፍ አድርጎ ወሰደው። ይህም የሚያሳየው አርሰናሎች ለተጫዋቾች የሚሰጡት የራሳቸው የተወሰነ የዋጋ ገደብ አላቸው፣ ቫሊዩሽን አላቸው እና በመሆኑም እንግዲህ ከኒውካስትል ጋር በሚደረገው ድርድር ምናልባት እስከ 75 ሚሊዮን ፓውንድ በላይ
ላለመሄድ ሊታገሉ ይችላሉ ተብሎ ይታሰባል። ደግሞ እንግዲህ ከደጋፊው ጫና እየመጣ ስለሆነ ኒውካስትሎች የሚፈልጉትን ከፍለው ሊያመጡትም ይችላሉ። ደግሞ ቢከፍሉ ተጫዋቹ የሚገባው ነው። እንግዲህ በጥቅሉ አርሰናልና ብሩኖ ጊማሬሽ በግል ደረጃ ቢስማሙም በክለቦች መካከል ያለው የዋጋ ልዩነት አሁንም አልተፈታም። ኒውካስትሎች አልሃጂ ባምባን ለብሩኖ ምትክ ሊሆን በሚችል መልኩ አድርገው ቢያይትም የብሩኖ ዝውውር እንዲጠናቀቅ አርሰናል ከ70 ሚሊዮን ፓውንድ በላይ የሚደርስ የተሻሻለ የገንዘብ ጥያቄ ማቅረብ ይኖርበታል ማለት ነው። እስኪ እንደው ከዚህ ላይ ግን ታዋቂ ስፖርት ጋዜጠኞች፣ ሚዲያዎች ስለ ብሩኖ ጊማሬሽ ወደ አርሰናል ዝውውር ምን እያሉ ነው የሚለውን ደግሞ የተወሰነ ሀሳብ እናይ። እንግዲህ የብራዚላዊ አማካይ ብሩኖ ጊማሬሽ ከኒውካስትል ዩናይትድ ወደ አርሰናል የዓለም አቀፍ ስፖርት በአሁኑ ወቅት የዓለም አቀፍ ስፖርት ሚዲያዎችና የዝውውር ባለሙያዎች ዋነኛ የመወያያ ርዕስ ሆኗል ማለት ይቻላል። ትልቁ ጋዜጠኛ ፋብሪዚዮ ሮማኖ እንግዲህ ምንድነው በቅርብ ዘገባዎቹ ዛሬ ላይ እንደዘገበው ደጋሞ በዩቲዩብ በምንም እየዘገበው እንዳለው አርሰናል ከብሩኖ ጊማሬሽ ጋር በግልና ጥቅማ ጥቅም ዙሪያ ሙሉ በሙሉ ተስማምቷል። ይህን ቀደም ብለን ነግረናቸዋል። ብሩኖ ወደ አርሰናል ለመዛወር ፍላጎቱ እጅግ ከፍተኛ ነው። ለክለቡ አመራሮችም እየወተወታቸው ይገኛል። ወኪሎችም ወደዛ እንዲሄድ ይፈልጋሉ። አርሰናል ቀደም ሲል ያቀረበው ከ55 ሚሊዮን ፓውንድ ጀምሮ ያቀረባቸው ተጨማሪ ክፍያም ጨምሮ ማለት ነው ውድቅ ሆኗል። አሁን ደግሞ ወደ 70 ሚሊዮን ፓውንድ አካባቢ የሚጠጋ ይፋው ጥያቄ ለማቅረብ እየተዘጋጀ ነው የሚለው እሱ። ሌሎች ግን አቅርበዋል ነው የሚሉ ውድቅ ሆኗል የሚሉም ዘገባዎች አሉ። ግን በዚህ ላይ ይፋ የሆነ የወጣ ነገር የለም። ዋናው ነገር ግን አሁንም ተጫዋች ወደ አርሰናል ከመሄድ የሚያግደው ነገር የለም የሚሉ ናቸው ሀሳቦቹ ሁሉ እየወጡ ያሉት። ኒውካስትል እንግዲህ የሞናኮውን አማካኝ አልሃጂ ባምባን ለማስፈረም ከስምምነት መድረሱና ተጫዋቹ የሕክምና ምርመራ ለማድረግ እንግሊዝ መገኘቱ አርሰናል ብሩኖን የማስፈረም ተስፋውን እንዲያሳድግ አድርጎታል የሚሉ ዘገባዎችም አሉ። ይህ ተጫዋቹ እንደ ምትክ የሚታይ ነው። ስለዚህ እነዚህ ሲገጣጠሙ አርሰናል ብሩኖ ጊማሬሽን ሊያመጣ ይችላል የሚለው የፋብሪዚዮ ሮማኖ መደምደሚያ ነው። ሳሚ ማክቤልም እንግዲህ እንዳለው ከሆነ አርሰናል ብሩኖን የመሃል ሜዳ ክፍሉ ዋና ኢላማ አድርጎታል። በተጋነነ ዋጋ ተጫዋቾችን ላለመግዛት በሚከተለው መርህ መሰረት ግን ከ70 ሚሊዮን ፓውንድ በላይ ለመክፈል ድርድር እያደረገ ይገኛል። ላለመክፈል ድርድር እያደረገ ይገኛል ነው የሚለው። አርሰናል ማሸነፉ እንደማይቀርም ዘገባው ይጠቁማል። ቤን ጃኮብስ ደግሞ እንዳረጋገጠው በአርሰናልና በኒውካስትል መካከል የሚደረጉ ውይይቶች እየተፋጠኑ ይገኛሉ ነው ያለ። በጣም ብሎ ነው የገለጸው። ኒውካስትል በይፋዊ ደረጃ ተጫዋቹን የመሸጥ ፍላጎት ባይኖረውም ቀደም ሲል አሁን ላይ ፍላጎቱን ቀይሯል። አርሰናልም ከ70 ሚሊዮን ፓውንድ በላይ አቅርቧል። ዝውውሩም ሊጠናቀቅ ይችላል ሲል ነው የጠቆመው። ኢቪኒንግ ስታንዳርድ እና ፉትቦል ለንደን ጨምሮ የተለያዩ ደግሞ ድረገጾች ስፖርት ሚዲያዎች ደግሞ እንግዲህ ኒውካስትል በዚህ ዝውውር መስኮት የአንቶኒ ጎርደን እና ሳንድሮ ቶናሊን በመሸጡ ምክንያት ሌላ ቁልፍ ተጫዋች አሳልፎ ለመስጠት ከ80 ሚሊዮን ፓውንድ ያነሰ ክፍያ አይቀበልም። ከዚህ በላይ ይህን 80 እና ከ80 በላይ ይፈልጋል ነው የሚሉ ዘገባዎቹ። ብሩኖ በካናዳና አሜሪካ እንዲሁም ሜክሲኮ በተካሄደው የ2026 የዓለም ዋንጫ ከብራዚል ብሔራዊ ቡድን እስከ 16ኛው ዙር ከተጓዘ በኋላ እንግዲህ ከተሰጠው ረፍት ተመልሶ ወደ ኒውካስትል ቅድመ ውድድር ዝግጅት ሊቀላቀል ስለሆነ ከክለቡ አሰልጣኝና አመራሮች ጋር የሚያደርገው የፊት ለፊት ውይይት የዝውውሩ አቅጣጫ ሙሉ በሙሉ ይወስነዋል ሲል ነው እንግዲህ የሚናገረው። እዚያም የመድረስ እድል ያለውም አይመስልም። የጋዜጠኞችና የሚዲያው አጠቃላይ ድምዳሜ እንግዲህ 3 ነገሮች ናቸው። አንደኛ ብሩኖ ጊማሬሽ ወደ አርሰናል መሄድ ይፈልጋል። ሁለተኛ አርሰናል 70 ሚሊዮን እና ከዛ በላይ ለማቅረብ ዝግጁ ነው። ኒውካስትል ደግሞ ዋጋውን ወደ 80 ሚሊዮን ፓውንድ ለማድረስ እየሞከረ ነው። የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ ሚካኤል አርቴታም ዝውውሩ እንዲሳካ ከፍተኛ ግፊት እያደረገ ነው። ሲጠቃለል ግን ጊማሬሽ የአርሰናል ተጫዋች ለመሆን እየቀረበ ስለመሆኑ ነው እንግዲህ እየተተነተኑ ያሉት የሚዲያዎች ዘገባ። እዚህ ላይ ብሩኖ ጊማሬሽ እንደ ሞርጋን ሮጀርስ በሌላ ክለብ የመጠለፍ አደጋ ይገጥመው ይሆን የሚሉ ሀሳቦችም ይነሳሉ። እንግዲህ አርሰናል በሞርጋን ሮጀርስ ዝውውር ወቅት 90 እስከ 100 ሚሊዮን ፓውንድ ለመክፈል ዝግጁ እንደነበረ በሚዲያዎች ቢገለጽም ቸልሲ በድንገት ገብቶ ነው 116 ሚሊዮን ፓውንድ በማቅረብ ዝውውሩን የጠቀለለውና እንደዚህ ሁሉ በብሩኖ ጊማሬሽ ላይ ተመሳሳይ ነገር ይፈጠር ይሆን የሚለው እንግዲህ ስጋት በብዙ ደጋፊዎች ዘንድ አለ እውነት ለመናገር። ሆኖም ግን የዝውውር ባለሙያዎችና የሁለቱ ዝውውር ሁኔታዎች እንደሚያሳዩት በብሩኖ ጊማሬሽ ዝውውር ላይ እንደ ሞርጋን ሮጀርስ አይነት የጠለፋ አደጋ የመከሰቱ እድል እጅግ አነስተኛ ነው ይላሉ። ምክንያቱም አላቸው። አንደኛ የተጫዋቹ ግልጽ አቋምና የኮንትራት ስምምነት ነው። ሞርጋን ሮጀርስ ሲታይ በወቅቱ ከበርካታ ክለቦች ጥያቄ ቀርቦለት ነበረ። የትኛውም ክለብ ከፍተኛ ገንዘብ ጥያቄ ካቀረበ ለመሄድ ክፍት ነበር። ስለዚህ እዚህ ጋር አይነጻጸርም ይላሉ። ሁለተኛው ብሩኖ ጊማሬሽ ፋብሪዚዮ ሮማኖን ጨምሮ ሌሎች ጋዜጠኞች እንዳሉት ከአርሰናል ጋር በግል ጥቅምና ኮንትራት ዙሪያ ሙሉ በሙሉ ተስማምተዋል። ስለዚህ ተጫዋቹ
የአርቴታን ፕሮጀክት የተቀበለ ነው። ወደ አርሰናል በመዛወር እንደሚፈልግም ለኒውካስትል አመራሮችን በግልጽ አሳውቋልና ሙሉ ፍላጎቱ ወደ ሰሜን ለንደን የሚሄድ ነው። ስለዚህ አይሳካም የሚል ነው። ሌላው ተፎካካሪ ክለቦች የሌሉበት ወይም የተገደቡበት ሁኔታን ማየት ይቻላል። አንደኛው ቸልሲ ነው። እንግዲህ አንዱ ይጠልፋል ተብሎ የሚታሰበው ቸልሲ አሁን ላይ ትኩረቱን ሌሎች ተጫዋቾች ላይ አድርጓል። ዛሬ እንደውም የክሪስታል ፓላሱን ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ አስፈርሟል። ሌሎች ተጫዋቾችንም ሰብስቧል ማለት ይቻላል እና በእርግጥ ተጫዋቾችንም ሽጧል እና አሁን ሙሉ በሙሉ ስኳዱ የሞላ ስለሆነ እንግዲህ ከ80 ሚሊዮን ፓውንድ እና እዛ በላይ የሚፈለግበትን ተጫዋች አውጥቶ የመደራደር የመግዛት አቅም የለውም የሚሉ ናቸው ጋዜጦቹ። ማንቸስተር ሲቲ እና ፒኤስጂ ናቸው ሌሎቹ። ቀደም ሲል እንግዲህ ከብሩኖ ጋር ስማቸው ተያይዞ የነበሩ ክለቦች ናቸው። አሁን ላይ ግን በዚሁ የዝውውር መስኮት በሌሎች አማካዮችና የፊት መስመር ተጫዋቾች ላይ ትኩረት ስላደረጉ ለዚህ ለብሩኖ ጊማሬሽ ያላቸው አቅምና አቋም በጣም የተዳከመ ነው የሚል ነው። ሶስተኛው የአርሰናል ድርድር ጉዳይ ነው እንደ ድልድይ የሚታየው። ኒውካስትል እንግዲህ ብሩኖን ለመሸጥ የሚፈልገው ከፍተኛ የገንዘብ ጥያቄ ከ70 እስከ 85 ሊሆን ይችላል። አርሰናል ደግሞ ቀስ በቀስ የቀረበውን ዋጋ ከ55 ወደ 70 ሚሊዮን ፓውንድ አሳድጎታል። ከኒውካስትል የጠበቀ ድርድር መስመር አለው። ኒውካስትል የሞናኮን አልሃጂ ባምባን ለብሩኖ ምትክ አድርጎ የሕክምና ምርመራ አድርጓል። ድርድሩ በአርሰናልና በኒውካስትል መካከል ብቻ እየተካሄደ መሆኑን ያሳያል። ስለዚህ ስጋት ሊሆን የሚችለው ብቸኛው ነገር ምንድነው ከተባለ አደጋው የሌላ ክለብ ጠለፋ ሳይሆን የአርሰናል የራሱ የፋይናንስ ወሰን ለተጫዋቾች የሰጠው ግምት ነው ተብሎ ነው የተደመደመው። አርሰናል በተጋነነ ዋጋ ተጫዋቾች ላለመግዛት በሚከተለው መርህ መሰረት ከ70 እስከ 75 ሚሊዮን ፓውንድ በላይ ለመክፈል ሊያንገራግር ይችላል፣ በዚህ አቋሙ ሊጸና ይችላል የሚሉ ሀሳቦች አሉ። ኒውካስትል ደግሞ እስከ 80 ሚሊዮን ፓውንድ ካላመጣቸው አልሸጥም ሊል ይችላል እና ዝውውሩ በክለቦቹ አለመስማማት ምክንያት ሊዘገይ ወይም ሊሰረዝ ይችላል ምናልባት እንጂ ሌላ ክለብ ገብቶ ብሩኖን የመጥለፍ እድሉ በጣም ዝቅተኛ ነው የሚሉ ናቸው። አርሰናል ግን አሁን ባለው የደጋፊዎች ስሜት በሞርጋን ሮጀርስ በተፈጠረው ስሜት መጥፎ ስሜት እዛም ተያይዞ ደጋፊውም ግፊት እያደረገበት ስለሆነ በ85 ሚሊዮን ፓውንድ ድረስ አውጥቶ ይህን ተጫዋች ሊያስፈርመው ይችላሉ የሚሉ ዘገባዎች በዝተዋል። ለሁሉም እንግዲህ ባጠረ ጊዜ የምናየው ይሆናል። ሰላም ነው።